መቼም በዚህን ሰዓት በኢትዮጵያ ውስጥ ስለዚህ ድንቅ አርቲስት የማያውቅ ሰው አለ ብሎ ማለት እጅግ በጣም ከባድ ነው። ምክንያቱም እርሷ ሰላም ሮማን ተስፋዬ ነች። የኢትዮጵያን የፊልም ኢንዱስትሪ ከግራ ወደ ቀኝ የቀየረች በምትሰራቸው እያንዳንዱ ስራዎች ጥንቁቅነት በብዙ ኢትዮጵያውያን ዘንድ የምትወደድ እንዲያውም ደግሞ ለብዙ ድርጅቶች የክብር አምባሳደር፣ በጎ ፈቃደኛ አገልጋይ፣ ኢትዮጵያ ውስጥ ተጽዕኖ ፈጣሪ ሴት አርቲስት ቁጥር አንድ ነች። ይህች ድንቅ አርቲስት ከዚህ በፊት ትዳር የነበራትና በዛ ትዳርም በብዙ አይነት መልኩ ብዙ ጭቅጭቆች የነበሩበትን የህይወት ስርዓት ያሳለፈችና ከዛም ትዳር አንድ ልጅ ያፈራች እንደሆነ ሁላችሁም ታውቃላችሁ። ከትዳሯ ከተለያየች በኋላ ላጤ ሆና ለብዙ ጊዜ ኖራለች። ብዙም የፍቅር ጥያቄ ይቀርብላት ነበርም። አሁን ግን ከዛ ሁሉ ተገምግሞ አንድ ቆንጆ ልጅ በቤተ ክርስቲያን ከእርሷ ጋር የተዋወቀ ልቧን እንደሰበረና እርሱም እንደወደዳት እርሷም ደግሞ እንደምትወደው በመግለጽ በሚያስገርም ሁኔታ ብዙ አርቲስቶች፣ ታዋቂ ሰዎችና ባለስልጣናትን ያካተተ የሽምግልና ፕሮግራምን በሰሞኑ አስተናግዳለች። ከዚህ ጋር የተገናኘም አዳዲስ ነገር አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጋብዛችኋለሁ። የዛሬ 5 ዓመት ገደማ ነበረ ሰላም ሮማን ተስፋዬ ኢትዮጵያውያን አርቲስቶች ጠቅላላ በተሰበሰቡበት እጅግ ደማቅ የደመቀ ሰርግ ፕሮግራም አድርጋ ትዳር መስርታ የነበረው። ታዲያም በዚህ ትዳር 2 ዓመታትን በፍቅርና በጥል መካከል አንድ ባለመስማማቶች መካከልም አብረው እንደኖሩ ትናገራለች ሰላም ሮማን ተስፋዬ። ታዲያም በዚህ ቀድሞ በነበራት ትዳር አንድ ልጅም ያፈራች ሲሆን ለልጇ ያላት ፍቅርም እጅግ ከባድ እንደሆነና ያለርሱ ኑሮ ከባድ እንደሆነም ትናገራለች። በእርግጥም ቀድሞ የነበረኝን ትዳር እወደዋለሁ፣ አልጠላውም። ከባለቤቴ ጋር በብዙ አይነት አቅጣጫ ህይወትን ለመግፋት ብዙ ሞክረናልም፣ ብዙ ጥረት አድርገናልም። በእርግጥም በመሃል ላይ እንደ እግዚአብሔር ፈቃድ አልሆነምና ተለያይተን እርሱም የራሱን ህይወት እኔም ደግሞ የራሴን ህይወት በኢትዮጵያ እየመረን እንገኛለን። ባለቤቴ እናንተ እንደምታውቁት እጅግ በጣም ቆንጆ እንዲያውም ብዙ እንስቶች የሚወዱት አይነት እንደሆነም ታውቃላችሁ። በዚህ ሰዓትም በአሜሪካን ሀገር ላይ ይገኛል። አሜሪካን ሀገርም በሚኖርበት ቦታም በጥሩ አይነት ሁኔታ የራሱን ስራ እየሰራና ኑሮን በጥሩ ሁኔታ እየገፋ እንደሆነም በራሷ የዩቲዩብ ቻናልም ላይ ሐሳቧን አስቀምጣለች። ከሱ ጋራ ከተለያየች በኋላ ልጇን በራሷ እያሳደገች ኢትዮጵያ ውስጥም ኑሮዋን በጥሩ ሁኔታ ስትገፋ እንደቆየችና በዚህ አጋጣሚ ብዙ የትዳር ጥያቄዎች ወደ እርሷ ይመጡ እንደነበርም ያንንም ደግሞ ከማስተናገድ ተቆጥባ ለብዙ ጊዜያትም ቆይታ እንደነበረ ትናገራለች። ይህንንም ደግሞ ምክንያት ስትናገር በእርግጥ በዚህ ወጣትነት ከትዳር ተለይቶ ለብቻ መኖር ቢከብድም እንዲያውም ደግሞ አብሮ ለኖረ ሰው ኑሮንም ለለመደ ሰው ከባሏ ጋራ ለኖረች ሴት እጅግ በጣም ከባድ ነው። ሲመሽ በደረቱ ስር ተጠግታ አቅፋ ትተኛ የነበረች ሴት አሁን ለብቻዋ ስተኛ ለብቻዋ ስትነቃ ይከብዳታል። ይህንን ደግሞ ያየ ያውቀዋል ትላለችም ሰላም ሮማን ተስፋዬ። ታዲያም ከባለቤት የተለየችኝ ብቻዬን ኑሮ የገፋሁት ለልጄ ብቻ ስል ነው። በእርግጥም የትዳር ህይወትም ያጓጓኛል፣ ሳያጓጓኝም ቀርቶ አይደለም፣ ይሄ ይታወቃል ትላለችም። ታዲያም ይህን ጊዜ ሁሉ ከልጄ ጋራ ብቻዬን ከእናቴ ጋራ ልጄን ሳሳድግ ከርሜያለሁ። አሁን ልጄ እያደገልኝ ነው፣ ጥሩ ደረጃ ላይ ይገኛል። ታዲያም አሁን ደግሞ የሴትነት ፍላጎቴን ለማርካትም ሌላ ደግሞ ከትዳርም ጥሩ ህይወትን ለመቀጠልም ለብቻ ከመኖር በትዳር ውስጥ መኖር መልካም እንደሆነ እኔ ቀምሼ ስላየሁም እመሰክራለሁ ትላለችም ሰላም ሮማን ተስፋዬም። ታዲያም በዚህ ሰሞን እንዲያውም ደግሞ ከዛ በፊትም ከባሌ ጋር ከተለያየው በኋላ ብዙ የፍቅር ጥያቄዎች ይቀርቡልኛል። ብዙ ሰዎችም እኔን እንደሚያፈቅሩ ከኔ ጋር አብሮ መኖርም እንዲያውም ደግሞ ወደፊትም መግፋት የሚፈልጉ ብዙ ሰዎች መጥተው ጠይቀውኛል። በእርግጥም ከዚህ በፊት ምላሽ ያልሰጧቸው ለልጄ ካለኝ ጥልቅ ፍቅርና ልጄን በመልካም ስነ ምግባር በጥሩ ሁኔታ በጥሩ የህይወት ስርዓት ላሳደገው ስለምፈልግ ነበር። አሁን ልጄ በጥሩ ሁኔታ እያደገልኝ እንዲያውም ደግሞ ከኔም ከእናቴ ጋር በብዙ መልካም መግባባት ውስጥም ይኖራል። ታዲያም ለራሴም ጊዜ መስጠት እንዳለብኝ ተሰምቶኛል። ምክንያቱም እኔ ሴት ነኝ። ሴትነት ደግሞ ያልቃል። እናንተ እንደምታውቁት ከተወሰነ ጊዜ በኋላ ሁኔታዎች እየተቀየሩ ይመጣሉ።
ይገኛሉ። ታዲያ ይህንን ጊዜንም መጠቀም ስላለብኝ ብዬ አሁን በፊት ያናግሩኝ ከነበሩት መካከል እጅግ በጣም የምወደውና ቤተክርስቲያን ውስጥ ከኔ ጋር ለተዋወቀው አንድ መልካም ሰው ቃሌን ሰጥቻለሁ። ይህም ደግሞ በሚያስደንቅ ሁኔታ ለኔ የሽምግልና ልኮልኛል። ታዲያም ይህንንም ሽምግልና በሚያስደንቅ ሁኔታ ተቀብያለሁ ብላ ትናገራለችም በራሷ የዩቲዩብ ቻናልም ሰላም ተስፋዬ። ታዲያም ከዚህ ጋር ተገናኝቶ ብዙ ሰዎች ስለ ሽምግልናው ሲናገሩ እጅግ አጃይብ የሚያስብልና አፍን የሚያዘጋ እንደነበርም ብዙ አርቲስቶችም ተሳትፈውበት እንዲያውም ደግሞ ባለስልጣናት ሳይቀሩ የቦሌ መንገድ ተዘግቶ የሽምግልና ፕሮግራም ተደርጎ እንደነበርም አፋቸውን ከፍተው በደንብ አድርገው ይናገራሉ። ታዲያ በዚህ ፕሮግራም በሚያስደንቅ ሁኔታ ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎችና አንዳንድ ግለሰቦችም ተገኝተውበታል። ታዲያም በሰዓቱ በሚያስገርም ሁኔታ እነ ሰይፉ ፋንታሁን ሌሎች ደግሞ ታዋቂ ሰዎችም ንግግር አድርገዋል። በዚህ ሁኔታ አንዳንድ ሰዎች በእርግጥም ይህ የፈጣሪ ስጦታ ነው እንጂ ሰው በገዛ ስልጣኑ ይህንን ሊያመጣ አይችልም ብለው ይናገራሉ። ምክንያቱም ደግሞ ግለሰቧ አንድ ልጅ የወለደች ሳትሆን እንዲያውም ደግሞ በትዳር የቆየችም ሳትሆን ሳትቀር በዚህ አይነት ሁኔታ እንዴት የተምነሸነሸ ሽምግልና ይላክላታል? በእርግጥም ለድንግል ሴት እንኳን ሰው እንደዚህ አያምነሸንሽም እያሉ ይናገራሉ። ታዲያ ሰላም ሮማን ተስፋዬ በሚያስደንቅ ሁኔታ በብዙ ቪኤቶች የታጀበም እጅግ ትልቅ የአበባ ጉንጉን ሽምግልና ተብሎ የተጻፈበትም ለቤተሰቦቿ በደረታቸው ላይ ተቀምጦላቸው ሁሉም ሰው አጃይብ በሚያስብል ሁኔታ በብዙ ፓትሮል የታጀበ ድንቅ የሽምግልና ፕሮግራም እቤቷ አስተናግዳለች። ታዲያም በዚህ ሁኔታ እናትየው እጅግ በጣም ደስተኛ እንደሆነችና ልጄ ብቻዋን ስትኖር አዝንና እከፋ ነበረ፣ ዛሬ ግን ተጽናንቻለሁ ብላ የራሷን ሐሳብ አስቀምጣለች። ታዲያም እናንተ የኛ ቻናል ቤተሰቦች ይህ ምን ይመስላችኋል? ስለ ሮማን ተስፋዬስ ምን ታስባላችሁ? ሐሳብና አስተያየቶቻችሁን ደግሞ አድናቆትም ካላችሁ በኮሜንት ሴክሽን ላይ እንድታጋሩ በዚሁ አጋጣሚ እናንተን እንጠይቃለን። ታዲያም ከዚህ ጋር በተያያዘ የብዙ ሰዎችም ጥያቄ የሆነው ግለሰቡ ማን ነው ለሰላም ሮማን ተስፋዬ ሽምግልና ይላክላት የሚለው በብዙዎቹ ዘንድ ጥያቄ ሆኖ ቀርቧል። ለዚህም ደግሞ ሰላም ተስፋዬ ምላሽ ሲሰጥ እንደዚህ ብላለች። በእርግጥ ከዚህ በፊት የነበረኝን ትዳር ሁላችሁም ታውቃላችሁ። ስለ ትዳርና ስለ አንዳንድ ነገሮች ጥልቅ ሳንገባ በደንብ አድርገን ዲፊኒሽን መስጠቱ ብዙ ትርጉሙ አይገባኝም። በእርግጥ ሽምግልና ይላክልኝን ባሌን ወድጄዋለሁ። ከእርሱ ጋራም ብዙ መልካም መግባባት አለን። እናንተም እየሄዳችሁ በሂደት የምታዩት ይሆናል። እኔ ስላፈቀርኩት እናንተም ትወዱታላችሁ ብላ የራሷን አስተያየት ሰጥታለች። ስለዚህ በዚህ ሰሞን ስለ ልጁ በሚዲያ ላይ ከመጥቀስ ተቆጥባለች። ግለሰቡም እጅግ መልካምና ትሁት ሰው እንዲያውም ደግሞ በጣም ባለሙያም ጎበዝም ታታሪም እንደሆነ ስለ እርሱ ታወራለች። ስለዚህ ከዚህ ጋር የተገናኙ አዳዲስ ጉዳዮች በቀጣይ በቪዲዮዎች እያስደገፍን አዲስ ነገሮች ሲመጡ የምናሳውቃችሁ ይሆናል። እስካሁን እኛን ስላዳመጣችሁ እንዲያውም ደግሞ ቻናላችንን በደንብ አድርጋችሁ ስለምትከታተሉ እያመሰገንን ሐሳብና አስተያየቶቻችሁን ምንም ሳትደብቁ በኮሜንት ሴክሽን ላይ እንድታጋሩን በዚሁ አጋጣሚ እንጠይቃችኋለን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲያውም ደግሞ ቻናላችንን ቪዲዮንም ደግሞ ላይክ እያደረጋችሁ እንድታበረታቱን እንጠይቃችኋለን። ስላዳመጣችሁን ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ።